በወጣትነቴ ፈንድቼ አውቃለሁ። ፈንድታችኋል? አዎ እኔ በደንብ ነው የፈነዳሁት። እስቲ መፈንዳት ምን ማለት ነው? አይገባኝም። መፈንዳት መጀመሪያ ቤት እምቢ ማለት ነው። ለቤተሰብ እምቢ ማለት ያው እማይነች ያለችው ለሷ ልላክም ማለት አበዛሁኝ። የራስን ፍልስፍና የምትጀምርበት እድሜ ነው መፈንዳት ማለት ያው እንደሱ ነው የማየው። በሱ መልኩ አይደለም። የሚገርማችሁ እኔ ግን እንዲህ አይነት ነገር ውስጥ አላለፍኩምና ምናልባት ወደፊት ይሆናል መፈነዳው። ገና አልፈነዳውም እስካሁን። እኛም ልጅ ፊት አወራን ገና አልፈነዳ። አሁን ጀመረ። አሁን ፈነዳ።